የሐሳብ አልባ ፖለቲከኞች ግብ ሀገር አይደለም፣ ግብ ትውልድ አይደለም። የተረጋጋች የጸናች ስርዓት ያላት ሀገር ከተገነባች እነዚህ ሐሳብ አልባ ፖለቲከኞቹ በአቋራጭ መበልጸግ የሚፈልጉ አካላት ተጠያቂ ወደ መሆን እንመጣለን ብሎ ስለሚፈሩ እርቅን፣ ሰላምን፣ አንድነትን፣ ወንድማማችነትን አይቀበሉ። ኢትዮጵያ መርከብ ናት። ሰዎች የሚሰቃዩት ግን መርከቡን አፍሰው ጀልባ በመስራት ነው። ሐሳብ አልቦ የወለደው ፖለቲካ 3 ኤዎች አሉት መደመር እንደሚለው። አንደኛ አፕሮቹ አንታጎኒስቲክ ነው። ጭፍን ተቃርኖ ያለበት ነው። አፕሮቹ ለሁሉ ነገር አንታጎኒስቲክ ነው። ሪሌሽኑ አሲሜትሪክ ነው። ሚዛን የሳተ ነው። ባላንስ አይጠብቅም። ውጤቱ ጭንገፋ ነው። አቦርቲቭ ነው። ሐሳብ ከሌለ ራሽናልና ሎጂክ የለም። ይሄ ነው የመደመር መንግስት የተሸከመውን ቀንበር የተሸከመውን ኃላፊነት በብቃት ሰርቶ ትውልድ እንዳያሻግር የሚያደርገው በሽታ ይሄ ነው። ሐሳብ አልባ ፖለቲካ ሀገርን ያፈርሳል፣ ትውልድን ያመክናል። ህጋዊ ፖለቲካ ኢኮኖሚ ስርዓትን የሚያጠፋ ሲሆን ሙስናና ብልሹ አሰራር እንዲኖር በማድረግ የነበረን ሀብት ብቻ ይጠቀማል እንጂ አዲስ ሀብት እንዲፈጠር አያደርግም። እነዚህ ሐሳብ አልባ ፖለቲከኞች ዓላማቸው ህዝብንና ሀገርን ማገልገል አይደለም። ስልጣንን የማገልገል መሳሪያ፣ ሀገርን የመገንቢያ መሳሪያ ሳይሆን የራሳቸውንና እወክላለን ብሎ የሚያስቡትን ጥቂት ግሩፖችን ማበልጸግ፣ በመዝረፍ ሀብትን በማሸሽ ለምሳሌ በሀገራችን ወደ ኋላ ጥቂት ተመልሰን ብናይ ከለውጡ በፊት ከፍተኛ ሀብት ከኢትዮጵያ የሸሸበት ጊዜ ሀገራዊ ዘረፋ ተካሂዷል። አንዳንድ የወርልድ ባንክ ጥናቶች እንደሚያሳዩት እስከ 30 ቢሊዮን ዶላር ከኢትዮጵያ ሸሽቷል፣ ተዘርፏል። 30 ቢሊዮን ዶላር 5-6 አባይን የሚገነባልን። የሐሳብ አልባ ፖለቲካ አራማጆች ጦር እንጂ ብዕር አይመቻቸውም፣ ምንሽር እንጂ ምክክር ምርጫቸው አይደለም። ለዚያም ነው ዱር ቤቴ ብለው ያረጀ ያፈጀውን የነጠፈ መንገድ ይበጀናል ያሉት። ፍላጎታቸውም ሀብትንና ስልጣንን በኃይል እንጂ በህዝቡ ይሁንታ እንዲሆን አይፈልጉም።